ዋትስአፕ እንዴት ናችሁ? አማናችሁልኝ ወይ? አለሁላችሁ እኔ ክብሩ ይስፋ ለእናትና ልጁ እኔ አለሁላችሁ። እንዴት ነበረ ሳምንቱ? እንዴት ነበረ ሁሉ ነገር እያልኩኝ ሶፊ ተመልሷል እና እንዴት ናችሁ? አለን እስቲ በሉኝ በኮሜንት በላይክ በሼር። ሶፊ ምን አይነት ነገር ይዘህልን ዛሬ ደግሞ ከቻልክ ካላችሁኝ ዛሬ ደግሞ የካሜራዎች ዋጋ በአሜሪካ ምን እንደሚመስል ስንት እንደሆነ እስቲ በዚህ በግዙፉ ቤስት ባይ ከሚባለው ስቶር መጥቻለሁ። ምን አይነት ነገር ይዘው ይጠብቁኝ ይሆን የሚለውን ገባ ብለን ሾፍ እናርገው። የካሜራ ሰው አይደለም ብዙም ስለ ካሜራ ብዙም እውቀት የለኝም፣ ግን ያው አንዳንድ ነገር ሾፍ እናረጋለን። ስለ ካሜራ አንዳንድ ነገር መታቁ ሰዎች ምናምን ደግሞ በደንብ ይጠቅማችኋል ብዬ አስባለሁ። ይሄ ቪዲዮ ተከታተሉ። ላይክ ሼር ኤንድ ሰብስክራይብ እያደረግን ቤተሰብ እንሁን። አሁን እስቲ ወረድ ብለን እዚህ ቤስት ባይ የሚባለው ስቶር ገባ ብለን ያለውን ነገር እኔ ተከታተሉ። ቤስት ባይ ይሄንን ይመስላል። እንግዲህ ዛሬ ካሜራ ነው ለና እየመጣ ነው። ብዙ ነገሮች አሉ፣ ኤሌክትሮኒክስ እቃዎች በአጠቃላይ አሉ። ከድሮን እንደዚህ ለቭሎግ የሚሆኑ ደግሞ አሪፍ ካሜራዎች እዚህ ያሉ። ኢንስታ 360 ስንት ብር ነው? ዋጋ አልተለጠፈም። ጎፕሮ ሄሮ 13 ብላክ ክሬተር ኮምቦ 549 ኦልሞስት $550 ይላል እዚህ ጋራ ነው እና አሪፍ ይመስለኛል። በአጠቃላይ በጣም ብዙ አይነት የካሜራ እቃዎች ብቻ ሳይሆን በአጠቃላይ ኤሌክትሮኒክሶች የቤት እቃዎች ለምሳሌ እነዛ አይነት ዋሺንግ ማሽን፣ ቲቪ ምናምን የሚያስፈልጋችሁ ከሆነ ቤስት ባይ ጎራ በሉ እላችኋለሁ። ያው ፕሮሞሽን ነው። እስካሁን የፈለኩትን ነገር አላገኘውም፣ ግን ለማንኛውም ዝም ብለን ዞር እያልን እናንተንም ላሳያችሁ በሚለው ነው። አይ ቲንክ ይሄ የካሜራ ስታንድ ነው። ጎሪላ ፖድ ይባላል። ዩቲዩበር ቲክቶከር ምናምን ለመሆን የሚፈልግ ሰው በአጠቃላይ እዚህ መምጣት አለበት። ያው ትንሽ ዋጋው ጠጠር ሊባችሁ ይችላል፣ ግን በጣም አሪፍ እቃዎች አሉ ቤስት ባይ። አሁን እኔ የፈለኩትን ዲጂአይዋን ግን እስካሁን አላገኘኋትም። እስከዛ ግን እናንተ የምትፈልጉት ነገር ካለ ሴቶችዬ ደግሞ እዚች ጋር እየመጣችሁ ካስክ ምናምን መተኮሻ ምናምን እዚህ ጋር አለ። ስንት ነው ዋጋው ነው እናንተ አይደል? 650 ብር መተኮሻ። እንግዲህ 650 ብር ነው የሚሸጠው። ብር አይደለም ዶላር ነው። በ650 ብር እንግዲህ ባልተኮስስ በሉ ጸውሪ ባይተኮስስ የሚያስበ እንደዚህ አይነት ደግሞ ሄድሴቶች ከፈለጋችሁ የሚገራርሙ ይሄ ስንት ነው ዋጋው? ዋጋ ለምን እንዳልተቀመጠ አላውቅም። አራለ አታይም እንዴ? 279 ጌሚንግ ሴትአፕ የሚሆን ነገር ደግሞ እዚች ጋር አለላችሁ። እኔ እንኳን ብዙ ጌም ምናምን ላይ ብዙ አይደለሁም፣ ግን አላውቀውም እንዳልኳችሁ ነው። ብዙም የጌሚንግ እቃዎች ላይ ብዙም ማውቀው ነገር የለም፣ ግን በጣም አሪፍ ነገሮች አሉ። ማይኮች እያሳየው ነው እኔ እንግዲህ ላሳያችሁ በሚለው ነው። እኔ ብቻ ከማይ እናንተ ስለምን አታዩም እያልኩ ነው። እናንተ ግን ምንም ሰብስክራይብ እያደረጋችሁ አይደለም። በአጠቃላይ ዞር እያልን እንየው በሚለው ነው እንጂ እስካሁን ድረስ ያን የፈለኩትን ካሜራ አላገኘሁትም። የቱ ጋር እንደሆነ አላወኩም። እየዞርኩ ነው ያለሁት። እናንተም እንዴት ነው? አልተመቻችሁም? ካልተመቻችሁ ግን እየጻፋችሁ አልተመቸንም፣ ዛሬ ያሳየን ነገር ብዙም አልተመቸኝም ካላችሁ ይስተካከልላችኋል። ምንም ለእናንተ ነው የሚሰራው ይሄ ስራ። እንዲህ አይነት ስፒከሮች እንደም ሶኒ $750 750 ብር ይላል። ይሄ ይገባዋል። 750 ብር አይደለም 1000 ብር ቢሆን ይሄ ይገባዋል። እና የተለያዩ ጌሞችን እዚህ ጋር አሉ። የተለያዩ የኒንቴንዶ ጌሞች ናቸው፣ ግን ፕሌይስቴሽን አይደሉም። ኒንቴንዶ ጌምስ እዚህ ጋር አለላችሁ። PS5 ጆይስቲኩ ብቻ $200 ጆይስቲኩ ብቻ። ካሜራ ስትሉ ነበራችሁ። ይሄው ካሜራ ምን አይነት ካሜራ ነው የምትፈልገው? እቺ
እቺን የመሰለች የቪዲዮ ካሜራ በ1299 ስክሪንሻት እያደረጋችሁ ማንበብ ትችላላችሁ። ይሄን ነገር ተፈቅዶላችኋል። እቺን ካሜራ ደግሞ አሮኑ የምን ካሜራዎች እንደሆኑ ይሄ በጣም ጸዴ አርቲስቶቻችን በዚህ ነው ፎቶ የሚነሱት አሉ። ለዛ ነው እንደዚህ የሚያሳያቸው። እና እንደዚህ አይነት ካሜራዎች በአጠቃላይ ከፈለጋችሁ ፍሪ ፕሮሞሽን እየሰራን ያለ ነው። ካሜራማኖች፣ ፎቶግራፈሮች ይኸውላችሁ ወይ ይሄን የመሰለ ካሜራ ኒከን መስሎ ነበር። አራራራ በጣም ባሪፍ ዋጋ ነው። በጣም አሪፍ ካሜራዎች አሉ። ይሄ ደግሞ እስከነ ካሜራው እስከነ ማይኩ አትፍጠን እስከነ ማይኩ በ2600 ብር ሶኒ አልፋ 7 ፉል ፍሬም ሚረርለስ። እቺን ከፈለጋችሁ ደግሞ አለላችሁ እያልን እስቲ ደግሞ እነዚህ ጋር ያሉት ሶኒ ናቸው። የሶኒ ብራንድ በአጠቃላይ ካሜራዎቹ እዚህ ጋር ናቸው። ይሄ እንኳን በጣም ትንሽ ከበድ ያለ ፊልም ነው። ይሄ ለፊልም 849 2199 እነዚህን የመሳሰሉ ሶኒ ኤርፓድስ በብሉ በነጭ በጥቁር በየሎ ታገኛላችሁ። ግን ፕራይሱን ለምን እንደሆነ አላውቅም። ጭራሽ ፕራይሶቹ አሉ እኮ እዚህ ጋር 70 ብር ናቸው እነዚህ። ይሄኛው ደግሞ ኳሊቲ ሳውንድ ዊዛውት ዘ ኖይዝ አላውቀውም የኛው ምን አይነት ብራንድ እንደሆነ 130 ብር። እንዴት ከሶኒው ሊበልጥ ቻለ ነው? ይሄም ሶኒ ነው አለን። እዚህ ጋር ደርሰናል እላችኋለሁ። እስቲ ካሜራውን ጠይቀን DJI Osmo Pocket የት እንዳለ ጠይቀን እንመለሳለን። ዞሮና አሁን ደግሞ ወደ ድሮን ጋር መተናል። ድሮን የሚተኩሰው አይደለም፣ እናንተ የሚተኩሰው ነው የምትፈልጉት። ግን እንደ ካሜራነት የምትገለገሉበት ከፈለጋችሁ እንደ አይነት ድሮኖች 4K ፓስማ ቸብልሽ ናት። ይሄውና ተገናኝተናል። ግን ታስሯል፣ እዛ ውስጥ ነው ያለው። DJI Osmo Pocket 3 ይኸውላችሁ ፕራይሱ 569 ነው። ክሬተር ኮምቦ ነው። አሁን አጠቃላይ ምን እንዳለው እስቲ እንጠይቃለን። ካስፈለገ ደግሞ ይሄው እንደዚህ አይነት ዋሺንግ ማሽኖች አሉ እዚህ ጋራ። ዋሺንግ ማሽንስ ምን አይነት ዋሺንግ ማሽን አለ ካላችሁ ከ600 ብር ጀምሮ እስከ 1200 ብር አሪፍ ዋሺንግ ማሽኖች አሉ። ቤት አዳዲስ ቤት ለገዛችሁ ሰዎች እያላችሁ መቀየር ከፈለጋችሁ ደግሞ እንዲህ አይነት $1000 እና እንደዚህ አይነት የቤት እቃዎችን ከፈለጋችሁ ቤስት ባይ ከች በሉና ገዛ አድርጉ። ፖስቲ ፍሪጅ እንዳልሰብር ደግሞ ይሄ ፍሪጅ 1500 ብር። No, I'm just checking. I like your camera. Thank you. What you put there, Yeah. እንግዲህ እንደዚህ ነው። ኦኬ thank you። እና በጣም አሪፍ ነገሮችን ለማግኘት ሳምሰንግ አለ እዚህ ጋራ። የሳምሰንግ ኦቨን ይሄው ኦቨን ውድ ይመስላል አይደል? ሲታይ ነው እንጂ ጠጋ ስትሉት ብዙም ውድ አይደለም። ሲታይ ብቻ ነው እንጂ አሪፍ እቃዎች ቤስት ባይ ላይ ታገኛላችሁ። ሙሉያ 1149። አይ ካሜራ አይደለም። እስቲ ደግሞ ስልክ ነገር አሳየን። አይፎን ነገር ካላችሁኝ ደግሞ ከአይፎን 17 ፕሮ ማክስ ጀምሮ
እዚህ ጋር ማግኘት ትችላላችሁ። ፕራይሱ ስንት ነው? ፕራይሱን አይናገርም እንደዚህ ጋር ብቻ ቦር ፕራይሱ $1200 ነው። 17 ፕሮ ማክስ 17 ፕሮ በ1100 ብር ለ100 ብር ብላችሁ ግን 17 ኤሮች እንዳለ በአጠቃላይ 17 አይፎን ይሄ ስንት ነው? እቺ ደግሞ አይፎን አዲስ ያመረታት አይፎን 16 እቺ አይፎን 16 ኢ ትባላለች። አይፎን 16 ደግሞ በዚህ ዋጋ ኤርፓዶችን $100 ነው 219 ኤርፓድ ፕሮ እና በአጠቃላይ እንደዚህ አይነት መገበያየት መሸማመት ላፕቶፕ ነው የምፈልገው ካላችሁ ደግሞ ይሄው አይፓድ ኤር የላፕቶፕ አይደለም አይፓድ ነው። Stop it. Get some help. አይፓድ ኤር በ849 እንደየሳይዙ ይለያየ በ849 ታግኝታላችሁ። እኛ እንግዲህ የፈለግነውን አላገኘንም፣ ግን ይሄን ላሳያችሁና እንሰነባበታለን። This one is good. $629 ይሄን የመሰለ ቆንጆ አይፓድ ካፕል ታገኛላችሁ። እኛ የምንፈልገው ነገር አላገኘንም እና ይሄን ይመስላላችኋለሁ። ቤስት ባይ ይሄንን በሚመስል ሁኔታ ታገኙታላችሁ። ከቤስት ባይ የነበረን ቆይታ ይሄን ይመስል ነበረ። ምንም ነገር አላገኘንም። ያው አግኝተናል፣ ግን ለማየት ብዙም አልቻልንም። ሌላ ቦታ ሄደን ቼክ እናደርጋለን። እና የዛሬ ቪዲዮ እንዴት ነበረ? መቼም ተመችቷችኋል የዛሬው ቪዲዮ። እንደ ዛሬው አይነት ቪዲዮ ሌላ ስቶር እየገባ ቼክ አድርግልን የምትሉ ከሆነ 3 ቁጥር ጻፉ፣ አረግላችኋለሁ። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉት። ይመቻችሁ ብያችኋለሁ። ቻው